ሰላም ቲክቶከሮች፣ ዛሬ ሁላችንም በተለይ ዩኒቨርሲቲ ተማሪዎችን የሚመለከት እጅግ በጣም ትኩስና ትልቅ ዜና ይዤላችሁ መጥቻለሁ። ትምህርት ሚኒስቴር ያወጣው አዲስ መመሪያ አለ። ትምህርት ሚኒስቴር እንዳሳወቀው ከ2026-27 እንደ ኢሮፓውያን አቆጣጠር የትምህርት ዘመን ጀምሮ የዩኒቨርሲቲ ተማሪዎች የሶስተኛ ዓመት ትምህርታቸውን እንዳጠናቀቁ ለአንድ ሙሉ ዓመት የማስተማር ልምምድ ወይም ቲቺንግ ፕራክቲስ ትሰራላችሁ ተብሏል። የመጀመሪያ ጥያቄ የሚሆነው ለምን የሚለው ነው። በትምህርት ሚኒስቴሩ ፕሬዝዳንት ፕሮፌሰር ብርሃኑ ነጋ በኩል ለፓርላማ እንዳደረሱት በሀገራችን ትልቅ የመምህራን እጥረት አለ። ይህንን ለመቅረፍና ተማሪዎች ወደ ሙያው ፍላጎት እንዲኖረን ለማድረግ የታለመ ነው። ያው እንደምታውቁት ብዙ ሰው በመምህርነት ሙያ ዝቅተኛ ደሞዝና ሌሎች ማበረታቻዎች እጥረት የተነሳ ተስፋ እየቆረጠ ነው። ስለዚህ ሚኒስቴሩ እነዚህ ተማሪዎች ለአንድ ዓመት ሲያስተምሩ ምናልባት የፍላጎቱ ይዳብርባቸዋል ወይም ያለብንን የመምህር እጥረት ይቀንሳል ተብሎ ይታሰባል። ያው ሁሉም ተማሪ ያስተምራል ማለት ሳይሆን ሶስተኛ ዓመት የጨረሱና የተመረጡ ተማሪዎች ናቸው የሚያስተምሩት። የውጤት ገደብም ይኖረዋል። ከተወሰነ ግሬድ በላይ ያሉት እንዲያስተምሩ እና ጸባያቸው ጥሩ የሆኑ ተማሪዎች ተመርጠው የመምህራን እጥረት ባለባቸው ትምህርት ቤቶች እንዲሰራጩ ይደረጋል። ሌላኛው ደግሞ ተማሪዎች ከማስተማራቸው በፊት ከ1 እስከ 3 ሳምንት ያለ የመማር ማስተማር ስልጠና ይሰጣቸዋል። ይሄ ነው አዲስ ነገር።